ሰላም ቤተሰቦች እንዴት ቆያችሁ? ዛሬም በአራተኛው ክፍል የትምህርት ቪዲዮ ተመልሻለሁ። በዚህ ክፍል ሙሉ የአማርኛ ፊደሉን እናያለን። ይህ ስክሪንሻት የተወሰደው ከኪቦርድ ነው ብያችኋለሁ። አማርኛ በስልካችሁ ለመጻፍ ከምትጠቀሙት ኪቦርድ ነው። ምክንያቱም በኪቦርዳችሁ ነው የምትጽፉት። ስለዚህ ይሄ እዛው ተመሳሳይ ስለሆነ በኪቦርዳችሁ እየጻፋችሁ ለምትለማመዱ ያው ቀለል ያለ መፍትሄ ስለሚሆን ማለት ነው። ስለዚህ በቀላሉ ኪቦርዳችሁ ላይ መለማመድ እንደዚህ ፊደሎችን ትችላላችሁ። ስለዚህ በዛ መሰረት እነዚህን ፊደሎች ዛሬ በአራተኛ ክፍል እስከ መጨረሻው እናያለን ማለት ነው። ከዚህ በፊት በለቀኳቸው ቪዲዮዎች በመጀመሪያው ክፍል ይህንን በሁለተኛው ክፍል እዚህ ጋር ያሉት ደግሞ በሶስተኛ ክፍል ሰርቼ ለቅቄያለሁ። አሁን ግን ሙሉን በአንድ ላይ እናነባለን ማለት ነው። አሁንም የመጀመሪያ ፊደሎችን ሙሉን በአንድ ላይ እስከ መጨረሻው እያነበብን እንጠራለን። ኦንላይን መማር የምትፈልጉ አስተማሪ ተመድቦላችሁ ከቤተሰብ ከጓደኛ ጋር አጋዥ ከእነሱ ጋር ማጥናት ያልቻላችሁ እኔ ባላችሁበት በሚመቻችሁ ሰዓት በየቀኑ ለአንድ ሰዓት እየተደዋወልን የምንማርበትን መንገድ ስላለ በዛ መንገድ ከእኔ ጋር መማር ትችላላችሁ። መማር የምትፈልጉ ተማሪዎች ስልክ ቁጥሬን ሴቭ በማድረግ በኢሞ በቴሌግራም በዋትሳፕ እናንተ በምትጠቀሙት እኔን ደውላችሁ ማግኘት ትችላላችሁ ማለት ነው። ይህን ይመስላል የኦንላይን ትምህርቱ። ስለዚህ አሁን ወደ ዋናው ትምህርታችን እንመለሳለን። እሺ አሁን መጥራት እንጀምራለን ማለት ነው። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ የ ነ ኘ አ ከ ሀ ወ ዘ ዠ ደ ጀ ገ ጠ ጨ ጰ ጸ ፈ ጸ ፐ አ ሀ ይህን ይመስላሉ ማለት ነው። ሙሉ የአማርኛ ኪቦርድ ላይ የሚታዩ ፊደሎች እነዚህ በሙሉ የአማርኛ ፊደል ገበታ ጋር ተመሳሳይ ናቸው። ምንም ልዩነት የለውም። የቀረ ፊደል የለም። የተጨመረ ፊደልም የለም። ስለዚህ ይህን ይመስላሉ። እስኪ አሁንም እንደግማቸዋለን ማለት ነው። እነዚህን ፊደሎች ደጋግመን በተለያየ መንገድ እናነባቸዋለን። እናንተም ደግሞ የሚመቻችሁን በዛ መርጣችሁ ሁሌ በዛ ልምምድ ማድረግ ትችላላችሁ። እሺ ሀ ለ ሀ መሰረ ሰ ሸ ቀ በ ቨ ተ ቸ የ ነ ኘ አ ከ ሀ ወ ዘ ዠ ደ ጀ ገ ጠ ጨ ጸ ጸ ፈ ጸ ፐ አ ሀ ይህን ይመስላል ማለት ነው። የአማርኛ ትምህርት ከመጀመሪያው እስከ መጨረሻው ቀለል ባለ መንገድ ይህንን ይመስላል። መማር የምትፈልጉ ስልካችን ሴቭ አድርጋችሁ ደውሉልን። እናመሰግናለን። መልካም ቆይታ